ሰላም ወገኖቼ ዛሬ የምናየው how to tackle underfitting and overfitting ስለዚህ ማሽን ለርኒንግ ላይ ትልቁ ፕሮብሌሞች ናቸው እነዚህ underfitting እና overfitting ስለዚህ እነዚህ ፕሮብሌሞች ሲከሰት እንዴት ነው ሶልቭ የምናደርገው ሚሊዮን በዛሬ ቪዲዮ ላይ እናያለን ማለት ነው። የመጀመሪያው how to fix underfitting ያው ኦከር ሲደረግ እንዴት ነው ፊክስ የምናደርገው ሚሊዮን እናያለን። underfitting ማለት ሞዴሉ ቱ ሲምፕል ሲሆን underfitting ይከሰታል ብለናል ማለት ነው። ስለዚህ underfitting happen when the model cannot learn pattern in data ስለዚህ ዴታችን ላይ ያለውን ፓተርኑን ሞዴሉ ሳይማር ሲቀር ምን ያደርጋል underfitting ይከሰታል ማለት ነው። ስለዚህ የዚህ underfitting ከተከሰተ ሶሉሽኑ ምንድነው? የመጀመሪያው ሶሉሽን ምን ማድረግ ኢንክሪዝ ሞዴል ኮምፕሌክሲቲ የሞዴላችንን ኮምፕሌክሲቲውን ምን ማድረግ ኢንክሪዝ ማድረግ ስለዚህ ሞዴል ኮምፕሌክሲቲውን ኢንክሪዝ ስናደርግ ለምሳሌ አሁን ኖርማሊ እኛ የምንሰራው ማሽን ለርኒንግ ላይ ስለሆነ እንትን ማድረጋችሁ ማወቅ አለባችሁ የትኛው ሞዴል ሲምፕል ነው የትኛው ሞዴል ኮምፕሌክስ ነው ይሄን መታወቁት ፕራክቲስ እየሰራችሁ ብታዩ የተሻለ ነው ማለት ነው። ስለዚህ አሁን ለምሳሌ ከሊነር ሪግሬሽን ይልቅ ፖሊኖሚያል ሪግሬሽን መጠቀም ስለዚህ አስቡ ሊነር ሪግሬሽን ሞዴል አለ ከዛ ይልቅ ፖሊኖሚያል መጀመሪያ ግን ምን ማድረግ አለባችሁ በሊነር ሪግሬሽን ትሬን አድርጋችሁ አይታችሁ የመጣው ሪዛልት አጥጋቢ ካልሆነ ወደ ፖሊኖሚያል ሪግሬሽን ትሄዳላችሁ ማለት ነው። ሌላው ደግሞ ራንደም ፎረስትን መጠቀም ኒውራል ኔትወርክን መጠቀም ከሲምፕል ሞዴል ይልቅ ለምሳሌ ዲሲሽን ትሪ ይልቅ ራንደም ፎረስት ብትመርጡ ደግሞ ሞር ከሁሉ ራሱ እነዚህ አድቫንስድ የሆነ ሞዴሉ ኒውራል ኔትወርክ መምረጥ እነዚህ ኦሮቦስት የሆኑ ሞዴሎችን ስትመርጡ ምንድነው ሞዴላችንን ኮምፕሌክሲቲ ሲጨምሩ አንደርፊቲንግን ፊክስ ታደርጋላችሁ ማለት ነው። ሌላው አድ ሞር ፊቸርስ ስለዚህ ዴታችን ላይ ፊቸርን መጨመር ስለዚህ ምን ማድረግ ክሬት በተር ኢንፑት ቫሪያብል ያ ማለት ምን ነው ፊቸር ኢንጂነሪንግ መስራት ካልሰራችሁ ፊቸር ኢንጂነሪንግ መስራት ማለት ነው። ስለዚህ ይሄን ሰርታችሁ እንደገና ትሬን ታደርጋላችሁ በዛ ሰዓት አንደር ፊቲንግ ፊክስ ነው የሚደረገው ማለት ነው። ሶስተኛው ምን ማድረግ ሪዱስ ሬጉላራይዜሽን ለምሳሌ እናንተ የምትሰሩት አሁን ለምሳሌ ዲፕ ለርኒንግ ላይ ምናምን የሚሰሩ ከሆነ እነዚህ ሬጉላራይዜሽን የሚባሉ ቴክኒኮች አሉ። ስለዚህ እነዛን ቴክኒኮችን መቀነስ ያ ማለት ቱ ማች ሬጉላራይዜሽን ሜክስ ደ ሞዴል ቱ ሲምፕል ማለት ነው። ስለዚህ እናንተ ለምሳሌ ኒውራል ኔትወርክ ሞዴል ኦር ማንኛውም ሞዴል ዲቨሎፕ ስታደርጉ የራሳችሁ ካስተም ሞዴልም ዲቨሎፕ ስታደርጉ ምን ማድረግ አለባችሁ እነዚህ L1 L2 ፔናልቲ ስትሪንግዙን መቀነስ ባች ኖርማላይዜሽን የምትጠቀሙ ከሆነ እነዛን መቀነስ ማለት የተለያዩ እንትኖችን ምን ማድረግ መቀነስ ሪዱስ ማድረግ ሬጉላራይዜሽን የሆኑ ቴክኒኮችን ምን ማድረግ አለባችሁ መቀነስ። ሌላው ደግሞ ትሬን ሎንገር ስለዚህ ሎንገር ትሬን ማድረግ ስለዚህ ሎንገር ትሬን ሲባል ለምሳሌ ኖርማል ዲፕ ለርኒንግ ላይ የሚሰሩ ከሆነ ኢፖች የሚባል አለ ማለት ነው። ስለዚህ ኢፖክ ኦር ኢፖች ብሎ ሰው ይጠራል። ስለዚህ እሱን ኢንክሪዝ ማድረግ ስለዚህ ኢንክሪዝ ኢፖቹን መጨመር መቶ ከሆነ ቶን መጨመር ወደ 200 300 ማድረግ እየጨመሩ መሄድ ማለት ነው። አሎ ሞዴል ሞር ለርኒንግ ሬቱን መጨመር ለርኒንግ ሬት ማለት ያው በምን ፍጥነት ነው ሞዴል የሚማረው የሚለው ነው ሾው የሚያደርገው ስለዚህ እሱንም ምን ማድረግ ኢንክሪዝ ማድረግ ማለት ነው። ስለዚህ ሌላው ደግሞ ሪዱስ ኮንስትሬንትስ እነዚህ ለምሳሌ ኢንክሪዝ 3DPs ዲሲሽን ትሪ ላይ 3DPs ኢንክሪዝ ማድረግ ኢንክሪዝ ነምበር ኦፍ ኒውሮን ኦር ላየርስ ኢን ኒውራል ኔትወርክ ላየሮችን ኒውሮኖችን ኢንክሪዝ ማድረጉ እነዚህ ምንድናቸው ሜቢ ለምሳሌ ላየሩ እናንተ ኢንክሪዝ ሲታደርጉ ምንድነው ሞዴሉ ወደ ኮምፕሌክስ ነው የሚሆነው። ዲፒዙን ለምሳሌ እነዚህ ዲሲሽን ትሪ ላይ ኦር ራንደም ፎረስት ላይ ዲፒዙን በጨመራችሁ ቁጥር ምንድነው ኢንክሪዝ ነው የሚሆነው ማለት ነው። በዛ ሰዓት ምንድነው የሚደረገው ያ እንትኑ ይከሰታል ማለት ነው። ስለዚህ ሪዱስ እነዚህ ኮንስትሬንቶችን ምን ማድረግ ሪዱስ ማድረግ ማለት ነው። ስለዚህ እነዚህ ሶሉሽኖችን ሲጠቀሙ አንደር ፊቲንግ ሲከሰት እነዚህ መፍትሄዎች ናቸው ማለት ነው። ስለዚህ እነዚህን ተጠቅማችሁ ሶልቭ ማድረግ ትችላላችሁ አንደር ፊቲንግን ማለት ነው። ስለዚህ በዚህ ሰዓት ኪ አይዲያ ምንድነው አንደር ፊቲንግ ማለት ምንድነው ሞዴሉ ቱ ዊክ ሲሆን አንደርፊቲንግ ይሆናል። ስለዚህ ሜክ ኢት ስትሮንገር ዋና አይዲያው ምንድነው ሞዴልን ስትሮንገር ማድረግ ነው። ስለዚህ ሞዴልን ስትሮንገር አድርጋችሁ ትሬን ስታደርጉ አንደርፊቲንግን ምን ታደርጋላችሁ ሶልቭ ታደርጋላችሁ ማለት ነው። ስለዚህ ሌላው ደግሞ ሁለተኛው ምንድነው ኦቨርፊቲንግ ነው ማለት ነው። ኦቨርፊቲንግ ሲከሰት እንዴት ነው ፊክስ የምናደርገው ሚሊዮን ስናይ ኦቨርፊቲንግ ማለት ምንድነው ሞዴል ሚሞራይዝ ዴታ ሞዴላችን በዛት ኮምፕሌክስ ነው ለዚህ ኮምፕሌክስ ነው ደግሞ ሚሞራይዝ ዴታን ሚሞራይዝ ነው የሚያደርገው ማለት
ነው። ስለዚህ ኦቨርፊቲንግ happen when the model learn noise instead of general pattern። ስለዚህ የዴታውን ጀነራል ሪሌሽንሺፑን ኦር ፓተርኑን መማር ሳይሆን ከነ ኖይዝ ጭምር ምን ማድረግ ለርን ማድረግ ኦር ሚሞራይዝ ማድረግ ዴታውን መማር ሳይሆን የሚያደርገው ሚሞራይዜሽን ይሰራል ማለት ነው። ስለዚህ በዚህ ሰዓት ምንድነው ኦቨርፊቲንግ ኦከር ይደረጋል። ስለዚህ ኦቨርፊቲንግን ደግሞ ሲከሰት እኛ ኖርማሊ ታክል የምናደርግበት ሶሉሽን ምንድነው? አንደኛው ጌት ሞር ትሬኒንግ ዴታችንን መጨመር ካለ ማለት ነው። ካለ ዴታችን ኢንክሪዝ ታደርጋላችሁ። ሲንታቲካሊ ጀነሬት ማድረግ ትችላላችሁ። ኦር አርጉሜንት ለምሳሌ ኢሜጅ ላይ ምናምን የሚሰሩ ከሆነ ቪዥዋል ዴታ ላይ አርጉሜንቴሽን ተጠቅማችሁ ዴታችሁን አርጉሜንት በማድረግ የዴታ መጠን መጨመር ማለት ነው። ስለዚህ ሞር ዴታ ሄልፕስ ሞዴል ለርን ሪል ፓተርን። ስለዚህ ፓተርን ሞር ዴታ ካለ ሪል የሆነ ፓተርኑን እንዲማር ያስችላል ማለት ነው። ስለዚህ ሌላው ደግሞ ሪዱስ ቻንስ ኦፍ ሜሞራይዚንግ ኖይዝን ሜሞራይዝ የሚያደርግበት ቻንሱን ሪዱስ ማድረግ አለባችሁ ማለት ነው። ስለዚህ ሁለተኛው ደግሞ ዩዘር ሬጉላራይዜሽን ለምሳሌ ላይ ሬጉላራይዜሽን መጠቀም ያለባችሁ በሬጉላራይዜሽን መቀነስ አለባችሁ ብለን አይደል? እዚህ ጋር ደግሞ ሬጉላራይዜሽን መጠቀም አለባችሁ ማለት አዲስ ፔናልቲ ፎር ኮምፕሌክሲቲ። ስለዚህ እዚህ ጋር L1 L2 ሬጉላራይዜሽኖችን ምን ማድረግ መጠቀም ዲፕ ለርኒንግ ላይ የምትሰሩ ከሆነ ድሮፕ አውት ባች ኖርማላይዜሽን የሚባሉ ቴክኒኮች አሉ። እነዛን ምን ታደርጋላችሁ መጠቀም ማለት ነው። this prevents weights from becoming too large። ስለዚህ too large ወይቱ ከሚሆን ፕሪቬንት ያደርጋሉ ማለት ነው እነዚህ ቴክኒኮቹ ማለት ነው። ስለዚህ እነሱን ምን ታደርጋላችሁ ትጠቀማላችሁ ማለት ነው። ሌላው ደግሞ ሶስተኛው ሪዱስ ሞዴል ኮምፕሌክሲቲ የሞዴላችን ኮምፕሌክሲቲውን መቀነስ። ለምሳሌ ፊወር ላየር ዲፕ ለርኒንግ ላይ የሚሰሩ ከሆነ ላየሩ ፊወር ማድረግ ኒውራል ኔትወርክ ላይ ኒውሮኑ ኦር ላየሩን ትንሽ ማድረግ። ለምሳሌ ዲሲሽን ትሪ ላይ ራንደም ፎረስት ላይ ምናምን የሚሰሩ ከሆነ ትሪ ዲፒዙን መቀነስ። ሰፖርት ቬክተር ላይ የሚሰሩ ከሆነም እንደዛው ሲ ቫልዩ ኦር ኬ ቫልዩ ከኒረስ ኔበር ላይ የሚሰሩ ከሆነ እነዛን ላይ በደንብ መስራት አለባችሁ ቀንሳችሁ ምናምን። ስለዚህ ዩዝ ሲምፕለር ሞዴል በዚህ ሰዓት ያው ቀላል የሆነ ሞዴል መጠቀም አንዱ ሶሉሽኑ ነው ማለት ነው። ሌላው ደግሞ ዩዝ ክሮስ ቫሊዴሽንን መጠቀም ማለት ነው። this ensures the model works well on different data split በተለያዩ ዴታ ስፕሊቶች ላይ ጥሩ እንዲሰራ ያደርጋል ማለት ነው። ክሮስ ቫሊዴሽን ስንጠቀም ይሄ ማለት ይሄ ፕሪቨንት ደግሞ ሚስሊዲንግ ሪዛልት በኋላ ሪዛልቱ ሚስ የሆነ ሪዛልት እንዳይፈጠር ያደርጋል ማለት ነው ክሮስ ቫሊዴሽን። ስለዚህ ይሄን ይመስላል። እነዚህ ሶሉሽኖችን ስንጠቀም ምን እናደርጋለን? ኦቨርፊቲንግን ታክል እናደርጋለን ማለት ነው። ሌላው ፊቸር ሴሌክሽን ማለት ምን ማለት ነው? ሪሌቫንት የሆነ ፊቸርን ፕሪዘርቭ ማድረግ ከዛ ኢሪሌቫንት የሆነ ፊቸርን ሪሙቭ እናደርግበት ሂደቱ ኦር ፕሮሰሱ ምንድነው? ፊቸር ሴሌክሽን ነው የሚባለው ማለት። ስለዚህ አፕሮፕሪየት የሆነ ፊቸር ሴሌክሽን መስራት ማለት ነው። ኪፕ ኦንሊ ኢምፖርታንት የሆነ ፊቸርን ኪፕ ማድረግ ማለት ነው። ስለዚህ ፊቸር ሴሌክሽን አንዱ ሶሉሽኑ ነው ማለት ነው። እንትን የምናደርግበት ታክል የምናደርግበት ሶሉሽኑ ነው ማለት ነው ኦቨርፊቲንግን። ሌላው ደግሞ ድሮፕ አውት ቅድም ቢያለው ያው ይሄን ኒውራል ኔትወርክ ላይ ኦር ዲፕ ለርኒንግ ላይ የሚሰሩ ከሆነ ድሮፕ አውትን መጠቀም። ድሮፕ አውት ማለት ያው ነምበር ኦፍ ኒውሮንን በሆነ ፐርሰንት ድሮፕ ማድረግ ማለት ነው። ስለዚህ ራንደምሊ ዲሴብል ኒውሮን ዱሪንግ ትሬን ሲያደርግ ራንደምሊ ኒውሮንን መቀነስ ማለት ነው። ስንቀንስ በዛ ሰዓት ምን ማድረግ ይችላል? ኦቨርፊቲንግ ሲከሰት ሶልቭ ያደርጋል ማለት ነው። ፕሪቨንት ሚሞራይዜሽንን ፕሪቨንት ማለት። ስለዚህ እነዚህ ፕሪቨንት ነው የሚያደርገው ማለት። ድሮፕ አውት ስናደርግ ባች ኖርማላይዜሽን ስንጠቀም L1 ሬጉላራይዜሽን ስንጠቀም ምን ያደርጋል? ሚሞራይዜሽንን ፕሪቨንት ያደርጋል ማለት ነው። ሌላኛው ደግሞ early stopping። ስለዚህ ይሄ ሞስት ኦፍ ታይም ያው ዲፕ ለርኒንግ ላይ ሲሰሩ early ሞዴላችሁን ስቶፕ እንዲያደርግ ሞዴሉ ማለት ለራሱ ሲማር የተማረበት ያወቀበት ስቴጅ ላይ ማቆም በልክ የተማረበት ከዛ በግልክ ካለፈ ደግሞ መሸምደድ ጋር ስለሚሄድ ማለት ነው። ስለዚህ ያ ማለት ስቶፕ ትሬኒንግ ወይን ቫሊዴሽን ኢረር ስታርት ኢንክሪዚንግ ቫሊዴሽን ኢረር እየጨመረ በሄደበት ቁጥር በዛ ጊዜ ማቆም ትሬኒንጉን እንዲያቆም ማድረግ ነው። ኤርሊ ስቶፕ ፕሪቨንት ኦቨር ትሬኒንግ ነው። ያ ማለት ኦቨርፊቲንግ ሲከሰት ፕሪቨንት ማድረግ ነው። በዛ ሰዓት ዱሪንግ ትሬኒንግ ሲከሰት ኦቨርፊቲንግ ወደ ኦቨርፊቲንግ ሞዴሉ ሲሄድ ምን ማድረግ? ኤርሊ ማቆም ማለት ነው። ኤርሊ ስቶፒንግ። ሌላው ደግሞ ዴታ አጉሜንቴሽን ነው። ስፔሻሊ በኢሜጅ እና ቴክስት የሆነ ዴታዎች ላይ ዴታ አጉሜንቴሽን መስራት። ስለዚህ ይሄ ማለት ክሬት ሞዲፋይድ ቨርዥን ኦፍ ዴታ። ስለዚህ ዴታው ሞዲፋይድ የሆነ ቨርዥን ክሬት ማድረግ ነው ዴታ አጉሜንቴሽን ማለት ነው። ስለዚህ ለምሳሌ ኢሜጅ ከሆነ ያን ኢሜጅ ሮቴት ማድረግ
አድ ኖይዝ ቱ ኢሜጅ ፓራፕሬዝ ቴክስቱን ወደ ፓራፕሬዝ ማድረግ ቴክስት የሆነ ዴታ ከሆነ ኢሜጁን እንደምሳሌ ለኢሜጅ ከሆነ ፍሊፕ ማድረግ ኦር ኢሜጁን ደግሞ እንትን ትራንስፎርሜሽኖችን የሚባሉ እነዚህ ትራንስፎርሜሽኖችን ኢሜጅ ላይ አፕላይ ማድረግ ማለት ነው ዴታ አውግመንቴሽን። ስለዚህ ይሄን በመጠቀም ምን ማድረግ እንችላለን? ኦቨርፊቲንግ ሲከሰት ሶልቭ ማድረግ እንችላለን ማለት ነው። ስለዚህ የዚህ የኦቨርፊቲንግ ፊክስ ስናደርግ ኪ አይዲያ በዛ ሰዓት ምንድነው ኦቨርፊቲንግ እኩል ይሆናል ሞዴል ሜሞራይዝ ቱ ማች። ስለዚህ ሞዴሉ ሜሞራይዝ ቱ ማች ሲደረግ ኦቨርፊቲንግ ነው። ስለዚህ ይሄ ሜክ ኢት ሲምፕለር በዛ ሰዓት ሶሉሽኑ ምንድነው ሜክ ኢት ሲምፕለር ኦር ሬጉላራይዝ ኢት። ስለዚህ እነዚህ ሬጉላራይዜሽን ቴክኒኮችን መጠቀም ወይም ደግሞ ሞዴሉን ሲምፕል ማድረግ ማለት ነው ሶሉሽኑ ነው። ስለዚህ እነዚህ የተለያዩ ቴክኒኮችን በመጠቀም ኦቨርፊቲንግም ሆነ አንደርፊቲንግን ምን ማድረግ እንችላለን? ሶልቭ ማድረግ እንችላለን በእነዚህ ሜት ወይ ማለት ነው። ስለዚህ ይሄን ይመስላል የዛሬው ቪዲዮ። በዛሬው ቪዲዮ ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። ይህ ቪዲዮ ደግሞ ከተመቻችሁ ላይክ፣ ሳብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።